ስለ ሴክስ ሰዎች ሲያስቡ ሴክስ ምንድነው ስትለው ወንድ የሚያደርገው ሴቷ የምትደረገው ተደርጎ ነው የሚታሰበው። ለዚህ ነው ታይስጭኝ ይላል እሷም ቢምናም እና ወንዱ የሚለምነው ሴቷ አይነት ነው ቁም ነገር። እኔ አሁን ይሄን ሳስተምር የወሲብ አስተማሪ ምናምን ይሉኛል። ይሄን በጣም የተቀደሰን ነገር ነውር አድርገው የሚያስቡ ሰዎች አሉ። እና ትዳር ውስጥ ያለ ወሲብ የወንድም የሴትም ነው። እደግመዋለሁ፣ የወንድ አይደለም ወሲብ የወንድ ሴቷ ታይገን የምትባለው አንዱ እሱ ነው። እኔ አሁን ላስተምር አልችልም። እሱን ዛሬ ያላነሳውበት ምክንያት አለኝ፣ ከነካውት ብዙ ቦታ ስለምንሄድ። ስለዚህ አንዱ እሱ ነው። የወሲብ አለመጣጣም ይሉታል። ይኸውላችሁ የወሲብ አለመጣጣም የሚባል ነገር የሚፈጥረው ቢፎር ሜሬጅ ከተለያዩ ሴቶች ጋር የምትተኛ ከሆነ፣ ቢፎር ሜሬጅ ከተለያዩ ወንዶች ጋር የምትተኙ ከሆነ ማት አይነት ነው ቀምሳችሁ የምትበጡት። ምን ይባላል እሱ? ኡፋ ይባላል። ቡሌ ማለት ነው። ቡሌ ነፍቶ 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 ይመጣ ሰውዬ። ይኸውልህ ቡሌ ማለት የብዙ ምግብ ጥርቅም ማለት። ከዛ ቤት ገብቶ አልተጣጣምን የሚለው ከምኑ ጋራ? አንተ ፓፓዬም በልታል አይደል እንዴ? ላዛኛውንም በልታል፣ የሚበራውንም ነገር ሁሉ በልተን የመጣው እና እሱንና ውፋን ሲያመሳስል አይመጣለት። ስለዚህ በተቻለ መጠን ንጽህናችሁን ጠብቃችሁ የምትኖሩ ሰዎች ፋራ አይደላችሁ። ፋራ እንዳልባል ብለው የሰጡ ብዙ ሰዎች አሉ። ከዛ ውጭ ምንድነው ታዲያ አልጣመኝ ማለት? ምንድነው መጣም ማለት? ራሱ ሲጀመር ጣመኝ አልጣመኝ የሚባል ነገር ነው ወይ? ጉዳዩ እኮ አርት ነው እኮ፣ አርት ነው እኮ፣ በቃ አርት ነው። ለቤተሰብ ለትዳር የተሰጠ አርት ነው።